ሰላም ሰላም የሰላም አዲስ ቲዩብ ቤተሰቦች እንዴት ናችሁ? ሰላማችሁ ስትበል እያልኩ እንግዲህ ያው ያዘጋጀሁት በመዳብ ቤት ያው እንደዚህ በምሰራበት ያው ፒዛና ፈጣይር ነው። ያው በተለያየ አይነቶች ነው የምሰራው ማለት ነው። ያው እዚህ ጋር ፒዛው አያምርም። ፒዛ በትናንሹ ማለት ነው። እና ያው ሳህኖቹንም ደርድሬ ያለው አሁን እየደረደርኩት ነው። ደርድሬ ከጨረስኩ በኋላ እንግዲህ ያው ታያላችሁ ማለት ነው። እና ያው ይሄ ራሱ በጣም ነው አምርም እዚህ ጋር ይሁን ተደርድሮ አልቋል ማለት ነው። እንግዲህ አሰራሩን ደግሞ ሌላ ጊዜ ሲመቸኝ ውስጡ የሚገባውን ሁሉ እነግራችኋለሁ ማለት ነው። በጣም ብቻ ያው ሲሰራ ደስ ይላል። ያው ትንሽ ድካም አለው ግን ያው ምንም ማድረግ አይቻልም። እንግዲህ ሴትዬ በዚህ ነው ሰርታ የምትተዳደረው። እንግዲህ ያው ይሄን ይመስላል። በጣም ደስ የሚለው ያው እቺ ድቡልቡል ውስጥ እንትን ነው ጁብን ያለው እና ደግሞ ቬዛ ነው። እዚህ ደግሞ እንደዚህ ሁለት ቦታ የተቆራረጡ ደግሞ ያው እንትን አላቸው ማለት ነው። ድንቹና ካሮት ምናምን ተደርጎበት የሚሰራ ይሄ እንደዚህ ነው። በየአይነቱ ነው የሚሰራው እና በጣም ነው የሚያምረው። እንደው እኔ ምግብ ብዙም አልወድም ነበረ፣ ግን ያው እዚህ ሳውዲ መጥቼ የምር ፈጣይር ለካ እንዲህ ነው እንደምሰራ እላለሁ እና የምር በጣም ነው ደስ የሚለው። ያው እሷ ታቦካለች፣ እሷ ቅርጽ ታወጣለች፣ እኔ ደግሞ ያው ጨማምራለሁ። ላዩ ላይ ያለውን ሁሉም ያው አብረን ነው የምንሰራው ከሴትዮዋ ጋር ማለት ነው። እንግዲህ ያው ይሄንን ይመስላል። የምር በጣም ደስ የሚለው እንግዲህ ይሄንን እስቲ ያው እዩትና ሰብስክራይብ ላይክ ማድረጋችሁን አትዘንጉ። ያው በረታቱኝ። እንግዲህ ብዙ ነገር ዩቲዩብ ላይ እንድለቅ ማለት ነው። አበረታቱኝ። እኔ ራሴ ያው እንደዚህ እያየሁት ራሱ እያስጎበኘኝ ነው። እና በነገራችን ቪዲዮውን እሷ ሳትኖር እየቀረስኩ ነው ቁጭ አድርጌ አንድ ላይ ኢዴት አድርጌ የምለቀው ማለት ነው። ለምን ያው እሷ ባለችበት ሰዓት ማውራት ስለማይቻል ቶሎ እሷ ዞር ስትልኝ ቀርጬ ቁጭ አደርጋለሁ ማለት ነው። እና ያው ኢዴት አድርጌው ነው እና ያው በድምጽ ነው እንደዚህ ማወራችሁ። ያው ይሄኛው እንግዲህ ድንች ምናምን ካሮት ምናምን የሚገባበት ነው። እዛ ጋርም ያው በየአይነቱ ነው ግን የሚሰራው በየአይነቱ ማለት ነው። እዚህ ውስጥ እምልህ ጨው ያለበት ጁብን ማለት ነው። ታውቃላችሁ በአረብ ሀገር ያላችሁት። እዚህ ጋር ታሽጎ ምናምን አሽጌ ጨርሻለሁ። አስተካክዬ ምናምን ተሸፍኖ በፕላስቲክ ምናምን ታሽጓል። ይሄ እንግዲህ 8 ሳህን ነው። 8 ሳህን ማለት ነው። በዚህ እንግዲህ የሚሸጠው ሴትዬ በሳውዲ 25 ብር ነጥብ 75 ሳንቲም ነው። እንግዲህ በዚህ ሀገር የሚሸጠው ያው ሹፌር አለ የሚሸጥበት ሱቅ ነው። በቤት ውስጥም አንዳንዴ ያው ትእዛዝ ሲመጣ ያው እንሸጣለን ማለት ነው። የቤት ድረስ መጥተው ይወስዳሉ ሹፌሮች። እና ይሄንን ይመስላል እና ደስ ነው የሚለው በጣም ያው ግን ያው ትንሽ ድካም አለው፣ በጣም ድካም አለው። ብቻ እንግዲህ ግድ ነው። ያው ፈጣይር እንትን ፒዛ ግን በየአይነቱ ነው። 3 ክብ አለ፣ ክብ ክብ አለ፣ በየአይነቱ ነው የሚሰራው። ይሄን በብዛት ነው የሚሰራው። ውስጡ ጁብን እና ዛተር የሚደረግበት ነው። ይሄኛው በብዛት ያው ድንች ካሮት ምናምን የሚደረግበት ነው። ይሄ 2 ቦታ የተቆረጠው ይሄው ዛተርና ጁብን ነው። ይሄ ደግሞ ድንች ካሮት ዶሮ ምናምን የሚገባበት ነው። እንግዲህ ላይክ ሰብስክራይብ ማድረጋችሁን አትዘንጉ። ይሄ እንግዲህ የተዘጋጀው ለአንድ ሰው ነው። ይሄ ሳህን ማለት ነው። ይሄም ለአንድ ሰው ነው የተዘጋጀው፣ አንዳንድ ማለት ነው። ይሄም ቢያንስ 100 ብር ነው የሚሸጠው።
እንደዚህ አሁን ሁለቱ ቢያንስ ወደ 200 ምናምን ታገኛለች። እና ያው በየቀኑ ነው የሚሰራው። በነገራችን ላይ በየቀኑ ነው የሚሰራው እና በቃ በዲዛይን ምናምን እንደዚህ እየታሸገ ትእዛዝ ሲመጣላት አሁን ጁማ አርብ ምናምን ሲሆን ሲሰባሰቡ የሆነ ምንድነው እንደዚህ ድግስ ምናምን ሲኖራቸው ይደውሉና ያዛታል ማለት ነው። በብዛት የምሰራው እንደዛ ነው። ግን ቋሚ ደግሞ እንደዚህ በትናንሽ ሳህኖች የሚሰሩ ናቸው፣ ቋሚው ማለት ነው። እንግዲህ ያው ይህን ይመስላል። ይሄ ወጥቶ እንዳይደርቅ የተሸፈነ ነው። ይሄ አሁን ዳቦ እንደ ዳቦ ተደርጎ የተሰራ ማለት ነው። እንዲቆራርጬ ያው መሀሉ ክፍት እንዲሆንልኝና ድንችና ካሮት፣ ቃሪያ ይሄ ትልቁ ማለት ነው የማያቃጥለው ቅመማ ቅመም እና እነሱ ምናምን ዶሮ ነው እንደዚህ ጨምሬበት ነው የሚሰራው ማለት ነው። እና እነዚህ ሳህኖች ያው ይሄ ትእዛዝ ይሄ ቋሚ ትእዛዝ ነው። ይሄ ቋሚ ትእዛዝ ነው። በቋሚ ትእዛዝ ስለሆነ አንዳንዴ 9 ምናምን ይሸጣል፣ አንዳንዴ 8 ሳህን ነው የሚሸጠው። እና በእውነት በጣም ቢዝነሱ ደስ ይላል። እኛም የተሟላ ነገር ኖሮ ነገራችን እንደዚህ ብንሰራማ አሪፍ ነበረና ብቻ ደስ ይላል። ደስ አይልም? የምር በጣም ደስ የሚለው በጣም እኔ ራሴ በጣም ነው የወደድኩት። በፊት እንደዚህ አይነት ሲሰራ ጓደኛዬ ስትሰራ ዱባይ በነበርኩበት ሰዓት እጠላው ነበረ መስራቱን ራሱ። አሁን ግን ግዴታ ስለሆነብኝ ከሴትዮ ጋር አብሬ ስሰራ ምናምን በቃ ደስ እያለና ነው። የምር በጣም ነው የሚገርመው፣ በጣም ደስ የሚለው። በነገራችን ሀገራችን እንደዚህ ሰርተን ቢሸጥም አሪፍ ነው። ግን ያው እንደዚህ እየተሟላ ሁሉም ነገር ላይኖር ይችላል። እንግዲህ እግዚአብሔር ሀገራችንን አድርሶን ለመስራት ያብቃን። ግን ያው እኔ ብዙም ምግብ ላይ የለውበትም፣ አልዋሽም። እንግዲህ እስቲ ፈጣሪ ይርዳን ነው። ደስ አይልም? ግን እንደዚህ ስታዩት የምር አሁን ይሄ በተለያየ ቀናት ነው እንደዚህ እንትን ያደረኩት ማለት ነው የቀረስኩትና ቪዲዮውን ያው ኢዲት አድርጌው ነው አሁን ማለት ነው። ያው አገናኝቼ ምናምን አያይሽው እና ደስ ይላል። እንግዲህ እዩት ሲያምር። ያው ግን በጣም ጥንቃቄ ይፈልጋል። የምር በጣም በጣም ጥንቃቄ የሚፈልገው አረቦችን ታውቃላችሁ፣ ፀጉራቸውን ክፍት አድርገው ነው የሚሰሩት። በቃ ብዙ ነገር አለና ከታየ ያው እሷም ስለምትቀጣ ይዘጋበታል ሱቁም ማለት ነው። እና እቺ 3 ማዕዘና ደስ ትለኛለች ቤዛ። ይሄ እንግዲህ አሁን ቅድም የነገርኳቸው ነው። ይሄ ትእዛዝ ይሄ 50 ብር ነው የሚሸጠው። በዚህ ሳህን 50 ብር ነው የሚሸጠው ሴትዬ ማለት ነው። 50 ብር እንግዲህ ያው ቦነስ የሚሰጡ ይችላሉ። በዚህ ሳህን 50 ብር ነው። ሁሉም ሳህኖች ይለያያሉ። ግማሾቹ 2 አይነት ብቻ የሚፈልጉ አለ። ግማሾቹ ደግሞ ጁብንና ቬዛ ብቻ የሚፈልጉ አለ። ድንች፣ ካሮት ከዶሮ ጋር የተደባለቀው እሱን ላይፈልጉት ይችላሉ። በብዛት ግን የሚፈልጉት ቬዛና ዛተር በጁብን ማለት ነው። እሱም በጣም ነው የሚፈልጉት። እንግዲህ ዛተር በአረበኞች ታውቃላችሁ። እና ይሄ ነው። ሰብስክራይብ ላይክ ማድረጋችሁን አይዘንጉ።